እንደ ደግሞ ጠይም ትትና የሚባላል ትትና የሚመስል ትዕቢት። አሁን ቅዱስ ዮሐንስ አፈወርቅ ይናገራል በተግሳጹ 27ኛው ተግሳጽ ላይ ትትና ማለት ይላል። ትትና ማለት እኔ ኃጢአተኛ ነኝ ማለት አይደለም ይላል። ጻድቅ ይበለኝ ብሎ እኔ ኃጢአተኛ ነኝ ማለት ትትና አይደለም። ትትና ማለትስ ኃጢአተኛ ተብሎ ሲሰደብ መታገስ ነው። ያዙልኝ በሞት ይህችን ነገር በደንብ ያዙልኝ። እኔ ኃጢአተኛ ነኝ ማለት በሉ ሁላችሁ አይዛችሁ በሉ እንጂ እኔ ኃጢአተኛ ነኝ ማለት ትትና አይደለም። ትትና ማለትስ ኃጢአተኛ ተብሎ ሲሰደብ በሉ ሁላችሁ መታገስ ነው። አሁን አንዳንድ ሰው ገጥሟቸው ያውቃል። አሁን ጦርነቱም ነገሩ ድብልቅልቅ ሲላይ አንዳንድ ሰው ያስደንቀኝ። ኃጢአታችን እኮ ነው ይላል። እንግዲህ ሳማት ገባ አወጣው በእውነት እንዳይቻል ጀሮ እኔ መችስ ጀሮ ቆጣሪ የለውም። በመንገዱ ሁሉ ብዙ ሰው እንታዘባለን። ኃጢአታችን መስቶ እኮ ነው ሁሉ መከራ ይበዛብን። እንግዲህ አትመለስ እኔ ካንተ ባላውቅ ይላል አንዳንድ ሲያወራ ገጥሟቸው ነው። እኔ ካንተ ባላውቅ ይገርምሃል ይላል። አታውቅም ብትለው ግን ያደርገውን እሱ ያውቃል ሰውዬው ራሱ። እኔም ባላውቅ ከዚያ በኋላ በቃ ይታፈሳል። ስለዚህ ማስመሰል አይነት ትትና ነው ማለት ነው። ማስመሰል አይነት ትትና ብዙ ጊዜ እናገረዋለሁ። ብዙ ሰዎች የተሰበሰቡበት አካባቢ ስታልፉ በጣም ለማለፍ ሰው በዝቶ እንዲያው ተቸግራችሁ እንዲያው ሳታዩት ሰውየውን ገፍተን አድርጋችሁ ትተው ገፋው ይቅርታ ትሉታላችሁ። ችግር የለም ይላል ሰው። ችግር የለም እንደዚህ ወደዚያ ራቅ ስትሉ ምን ይደናበራል። ግን ምን በነበረው ችግር የለም ብሎ ሲያበቃ አንተ ከሸሸለት በኋላ የሚለውን ይላል ማለት ነው። እንደዚህ አደርግትና እንዲያው ጥሩ አይደለም። እና ትትና ማለት ሲሰደብ መታገስ ነው እንጂ ራሱን ዝም ጻድቅ ይበሉኝ እንደው አረገሌ ይገርማል እንደው ራሱን ወደ ጊዜ ዝቅ ነው የሚያደርግ እንዲሉኝ ብሎ እኔ ምንም ማወቅ የለኝም። ይገርማል ሌላ አታውቅም። እና ስለዚህ ከልብ የመነጨ ትሕትና እንዲኖረን ያስፈልጋል። እሱን እግዚአብሔር ያድለ። ወደ ርዕሰ ጉዳያችን እንመለስ። ወናጽምዖ ለዘይፄውዐነ እንዘ ስፉሕ እደዊሁ። እጆቹን ወደኛ ዘርግቶ የሚጠራንን እንስማው።